ተማሪዎች እንዴት አድርጋችሁ ትሰራላችሁ? 9 ሲቀነስ 6 3 3 ሲካፈል ለ3 ሲባዛ በ2 3 ሲካፈል ለ3 1 ሲባዛ በ2 1 ሲባዛ በ2 እኩል ይሆናል 2። በጣም ጥሩ። ይሄ ኤክስ ኦኬ፣ ይሄ ኤክስ ነው። እንደዚህ አይሰራም። እንዴት ነው የሚሰራ? በደንብ ተመልከቱኝ። እሺ መጀመሪያ 9 ሲቀነስ 6 ሲካፈል ለ3 ሲባዛ በ2 ማካፈል እና ማባዛት ከመቀነስ ይቀድማሉ። ይሄን እንዳመጣጡ መስራት ትችላላችሁ። 9 ሲቀነስ 6 ሲካፈል ለ3 2 6 ሲካፈል ለ3 2 ሲባዛ በ2 እኩል ይሆናል። አሁን ደግሞ 9 ሲቀነስ አሁንም ማባዛት ይቀድማል። 2 ሲባዛ በ2 4 እኩል ይሆናል። 9 ሲቀነስ 4 ደግሞ ስንት ነው የሚሆነው? 9 ሲቀነስ 4 ደግሞ 5። መልሱ ይሄ ይሆናል ማለት ነው።